ዛሬ ለኛ ሰኔ 30 ነው ማለት ነው። ሰኔ 30 በተለያዩ ችግሮች ምክንያት ካርድ አልተቀበልንም ነበር። ዛሬ ካርድ ቀን ነው ማለት ነው። ዛሬ 10ኛ ክፍል ተማሪዎች ተሰብስበን ውጤታችንን እናያለን ማለት ነው። እናልፋለን ወይስ እንወድቃለን የሚለውን አብረን እናያለን ማለት ነው። ይመቻችሁ። እዚህ ጋር በሩን ልከፍት የታገልኩ ነው። ያው በሪሞት ነው የሚከፈተው። ዛሬ ባትሪው ስላለቀ ነው የሪሞቱ። እዚህ ጋር ደግሞ ጓደኞቼ ጋር እየሄድን እንገኛለን። ወደ ትምህርት ቤቱ እየሄድን ነው። እዚህ ጋር ደግሞ ወደ ከተማ እየገባን እንገኛለን። እዚህ ጋር ደግሞ አደባባይ ገባን ማለት ነው። እዚህ ጋር ደግሞ እንግዲህ ከካርድ መልስ ነው። እስኪ ልጁን ይዩትና ያለፈ ይመስላችኋል? ይሄ ልጅ ብቻውን ጁስ እየጠጣ የነበረው ወድቆ ነው አልፎ ነው የሚለውን በዛሬ ቪዲዮ እናያለን ማለት ነው። ከእናንተ የሚጠበቀው ቪዲዮ ላይክ በማድረግና ሰብስክራይብ በማድረግ እስከ መጨረሻው መቆየት ነው። ይመቻችሁ። በሰላም ያሳደርከኝ በሰላም አውለን ብለን ከቤታችን እንወጣለን ማለት ነው። እና እየወጣው እገኛለሁ። አሁን ጓደኞቼን ገና አልመጡም። እነሱን ገና ወጥቼ ነው የምጠብቃቸው። እዚህ ጋር በሩን ልከፍት የታገልኩ ነው። ያው በሪሞት ነው የሚከፈተው። ዛሬ ባትሪው ስላለቀ ነው የሪሞቱ። ለዛ ነው በእጄ የታገልኩ ያለሁት። እና በሩን ከፍቼ ደግሞ ውጪ ላይ ጓደኞቼን ጠብቃቸዋለሁ ማለት ነው። ውጪው እንግዲህ ይሄንን ይመስላል። እንደምታዩት ይሄንን ይመስላል ውጪው። እስኪ እናንተ ከ10 ስንት ትሰጣላችሁ ሰፈራችንን? እዚህ ጋር ደግሞ ጓደኞቼ ጋር እየሄድን እንገኛለን። ወደ ትምህርት ቤቱ እየሄድን ነው። እንደምታዩት እንግዲህ እዚህ ጫካው አካባቢ ያለው ቦታ ነው ይሄን የሚመስለው። ከዛ እንደምታዩት ጓደኞቼ ጋር እየሄድኩኝ ነው። እዚህ ፊት ለፊት ያለው ልጅ ያው ካሜራ ይፈራል። ለዛ ነው የሚሽኮረመመው። እንደምታዩት ሌሎቹ አይን አውጣ ነገር ናቸው። በተለይ ይሄኛው በጣም ከባድ ልጅ ነው። ያው ቲክቶክ ምናምን ይሰራልና ካሜራ አይፈራም። ይሄ ከኋላ ያለው ነው። ቆይ ላሳያችሁ። ይሄኛው ነው የሚሽኮረመመው ነገር ሲያሽቃበጥ ነው። እሱም ቲክቶከር ነው ግን አትሉም። እዚህ ጋር ደግሞ ወደ ከተማ እየገባን እንገኛለን። ከተማ ገበያ ላይ ደርሰናል። እዚህ ገበያው የሚገበያዩበት ቦታ ነው ይሄ። ከዛ እዚህ ጋር እንግዲህ ይሄን አካባቢ ያሳያችሁና ወደ ከተማ ሲነድ ደግሞ ያለው ነገር አሳያችኋለሁ ማለት ነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ እስከ መጨረሻው መቆየት ነው ማለት ነው። ከዛ እዚህ ጋር ደግሞ ከተማ እየደረስን ነው ማለት ነው። አደባባዩ ምናምን አሳያችኋለሁ። ይሄንን ይመስል እንግዲህ እየገባን ነው። ፈጣሪ እንግዲህ ጥሩ ነገር እንደሚያሰማን ተስፋ እናደርጋለን። እነዚህ ጓደኞቼ ናቸው። ሌሎች ያው አንደኛውም ከኋላዬ ነው፣ አንደኛው ደግሞ ተማሪ አልነበረም እና እየሄድን ማለት ነው። እዚህ ጋር ደግሞ አደባባይ ገባን ማለት ነው። አደባባዩ ይሄንን ይመስላል። እንደምታዩት ብዙም አይደለችም ግን በቃ እኔ ትመቸኛለች ከተማዋ። ብዙም ከተማ አትባልም ግን ቢሆንም ደስ ትላለች። ከዛ እዚህ ጋር ገባን ማለት ነው። እየሄድን እንገኛለን ውጤታችንን ለማየት። ፈጣሪ እንግዲህ ጥሩ ነገር ያሳየን እያልን ነው አሁን በድጋሚ። ከዛ እንደዚህ ተጉዘን ማለት ነው። እዚህ ጋር አሁን ጓደኞች ጋር እየሄድን እንገኛለን። እነዚህ በቃ አመቱን ሙሉ አብረን ስንለፋ ነው የኖርነውና አመቱን ሙሉ እነዚህ ጋር ነው ያው ስንመላለስ ስንንከራተት የኖር ነው። የአንድ ሰዓት መንገድ እየሄድን ነው ስንማር የነበረው ባይዘው እና ብንወርቅ በጣም ነው የሚደብረው እንደዚህ ተምረን። ለዛ እንግዲህ ፈጣሪያችንን እየለመንን ነበር ማለት ነው። እዚህ ጋር ጓደኛዬ ምን እንዳያላቅም እየዞረ ነበረ። እዚህ ጋር ደግሞ እንግዲህ ከካርድ መልስ ነው። እስኪ ልጁን ይዩትና ያለፈ ይመስላችኋል? በጣም ነው ያዘነው። እኔና ጓደኛዬ ይሄ ልጅና እኔ ብቻ ነን የወደቅነው ማለት ነው። ሌሎቹ በሙሉ አልፈዋል። ያው እዛ ያለውን ፓርቲ ያላሳየኋችሁ ተናድጄ ነበር። እንደሄድን ነበር ካርዳችን የተሰጠነው። ተናድጄ ስለነበር ነው ያልቀረጽኩላችሁ። የቀረነው ይሄና ጓደኛዬን ሌሎቹ አልፎ በቃ ከኋላችን ምናምን ደስ ብሏችሁ በደስታ እዚህ ጋር ጁስ የሚጠጣው እንግዲህ እንደምዛት ጨጓራው ጭስ ስላለ ነው ያው ለዛ ብሎ ነው እየጠጣ የነበረው። እንደምታዩት እንግዲህ ይሄን ሁሉ መንገድ ተጉዘን ወድቀናል ማለት ነው። በጣም ነው የተናደርነው የምር በጣም በቃ ከፍቶናል። በተለይ እሱ በጣም ነበር የደበረው። ቢሆንም እንግዲህ ተስፋ አንቆርጥም። ወይ እንማራለን ወይ አንማርም ነው እንግዲህ እሱን አላህ ነው የሚያውቀው። እና ይሄን ይመስል ማለት ነው። ደግሞ ስንመለስ የነበረው ፓርት እዚህ ጋር ጓደኛዬን ደግሞ ጠይቄው ነበር። አንዴ ስሙት። አባይ ምን ተሰማ? ስለ ትምህርት ነው። የተማረ የታባቱ ደረሰ። የተማረ የታባቱ ደረሰ። ያዋጣላ እና የተማረ ተማረረ። ጓደኞቻችን ወደ ኋላ እየመጡ ነው። እኛ ግን በቃ ጭሰናል። እቤት ግባ በጊዜ ዋጋ የለም። እዚህ ጋር ደግሞ ጓደኞቼ ጋር እንግዲህ ጠብቀናቸው ወደ ኋላ ነበሩ መጥተዋል ማለት ነው። እንደምታዩት ተሰብስበን እንግዲህ እየሄድን እንገኛለን። እነዚህ ሁለቱ የሚደባደቡት የወደቁ ናቸው። ያኛውም የወደቀ ነው። ይሄኛው አልፏልና በቃ በደስታ እኔ እንጃ ብቻ ደስታው ደስታ አይደለም። በጣም ነበር እየጨፈረ የነበረው። ከዛ ፊት ለፊት ደግሞ ያኛው አንደኛ ደረጃ የወጣ ተማሪ ነው። እሱን ደግሞ ፊቱን ላሳያችሁ።
ይሄኛው በደረጃ ነው ያኛው ደግሞ ድብ ያለ ኤን ጻፍ ብትለው